ሰላም ሰላም ውድ የኤልሲቲዩ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላምና ጤና ፍቅር ለሁላችሁ ይሁን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅርና ሰላምን ይስጥልን። በያላችሁበት ሁሉ ሰላማችሁ ይብዛልኝ። ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ቤተሰብ የሆናችሁ ደግሞ የመለቃቸው ቪዲዮዎች እስከ መጨረሻው ድረስ በማየት ላይክ፣ ሼር፣ ሰብስክራይብ አድርጉ። አስተያየታችሁን እቀበላለሁ። ከባለፈው በቀጠለ የብርሃን እናት በዲያቆን ሄኖክ ኃይሉ የተጻፈውን ቀጣዩን አነብላችኋለሁኝ። ሰይጣን በትዕቢቱ የወደቀው ለብቻው አልነበረም። ልብ አድርጉ። ትዕቢት መልካሙን መልአኩን ሰይጣን ያደርጋል። ትህትና ደግሞ ሰይጣናዊ እውነት ያለውን ሰው መልአካዊ ያደርጋል። ሰይጣን የወደቀው በዝሙት አይደለም፣ በስካር በጥጋብም አይደለም። ከተፈጠረ እስካሁን በአፉ እህል እየዞረ ጾመኛ ነው። እርሱን የጣለው ትዕቢት ነው። ያለ ትሕትና ድንግልናን የሚጠብቅ ሰው ከሰይጣን አይሻልም። ትዕቢተኛ ጾመኛም የሱ ብጤ ነው። ለአባ ሙሴ ጸሊም እንደተናገረ አንተ ትጾማለህ፣ ሰይጣንም አይበላም። አንተ ትተጋለህ፣ ሰይጣን እንቅልፍ አያውቅም። ሰይጣን ድል ልትነሳበት የምትችለው በእርሱ ዘንድ የሌለ ትሕትና ብቻ ነው። ቅዱስ አትናቴዎስ እንዲህ ይላል። ሰይጣን ከሰማይ የወደቀው በዝሙት በስርቆት ወይም በማመንዘር አይደለም፣ በትዕቢቱ ነው። ወደ ሰማይ አርጋለሁ፣ ዙፋኔንም ከመላእክት በላይ አደርጋለሁ፣ በልዑልም እመለሳለሁ ስላለ ነው። ነፃ ፈቃድ ግአዛን ከሰው ልጅ በፊት ለመላእክት የተሰጠ ጸጋ ነበረ። እግዚአብሔር እንደፈጠራቸው ከመላእክቱ ራሱን የሰወረው የተሰጠባቸውን ነፃነት ተጠቅመው ፈጣሪያችንን እንዲያውቁና መርጠው እንዲያምኑበት ነበር። ሳጥናኤል አስቀድሞ እውነት ባለበት ስፍራ ላይ ቢፈጠርም እርሱ ግን በተፈጠረበት የእውነት ስፍራ ላይ ጸንቶ መቆም አልቻለምና በነፃ ፈቃዱ ከነበረበት ቦታ ወጣ። ጌታችን ይህንን ሲገልጽ እውነትም በእርሱ ስለሌለ በእውነት አልቆመም ብሏል። የዮሐንስ ምዕራፍ 8 ቁጥር 44። ቅዱስ ባስልዮስ እንዲህ ይላል። ሰው በምን ምክንያት ክፉ ይሆናል? በነፃ ፈቃዱ ምክንያት ነው። ሰይጣንስ ለምን ክፉ ሆነ? እርሱ በነፃ ፈቃድ ምክንያት ነው። ገብርኤል መልአክ ነው፣ ከእግዚአብሔር ፊትም መቆምን መረጠ። ሰይጣንም መልአክ ነው፣ ከተሰጠው ቦታ ለዘላለም ወደቀ። ነፃ ፈቃድ አንደኛውን በስፍራውም አስቀመጠው፣ ሌላኛውን ግን በነፃ ፈቃድ የመረጠው ምርጫ ወደ ምድር ጣለው። ሰይጣን አሁንም የትዕቢት ጉዞውን ትቶ ቢጸጸት እግዚአብሔር ይቅር ይለው ዘንድ የታመነ አምላክ ነው። አሁንም ድረስ የቅዱሳን መላእክትም የሰራዊት አጋንንትም ነፃ ፈቃዳቸው እንዳለ ነው። ወመልአቲ እመ ፈቃዱ ከመ የመኩሉ ወባሃተ ስሙ ለሰይጣነት እመ አፈቀሩ ከመ ይነሳሁ በሁ ስሙ ከመ ይኩን ኩነኔ በጽልወት። መላእክትም ሊበድሉ ቢወዱም ስልጣን አላቸው። ሰይጣናትም ንስሐ ሊገቡ ቢወዱ ተሰጥቷቸዋል። ይህም ፍርድ የሚገባ ይሆን ዘንድ ነው። ችግሩ አጋንንት ንስሐ ይገቡ ዘንድ ትዕቢታቸው አልፈቀደላቸውም። ድንገትም ቅዱሳን መላእክት ይበድሉ ዘንድ ትሕትናቸው አይፈቅድላቸውም። ከእግዚአብሔር ጋር ያላቸው የማያቋርጥ የምስጋና አንድነት ለኃጢአት ሀሳብ ፋታ አይሰጣቸውም። አንዳንድ ሰዎች እግዚአብሔር ሰይጣን ለምን ይቅር አይለውም ብለው ይጠይቃሉ። ሰይጣን አልተቀበለም እንጂ ኢትዮጵያዊትዋ ቅድስት ክርስቶስ ሰምራም ለብዙ ክፋት ምንጭ የሆነው ሰይጣናትን ማርልኝ ብላም ጸለየች። እግዚአብሔር ምሕረቱ ለሁሉም ቢሆንም ሰይጣን ራሱ በነፃ ፈቃድ ማረኝ እስካላለ ድረስ አስገድዶ ምሕረትን አይሰጥም። ምሕረት የሌለው ጠላት ተብሎ የሚጠራው ሰይጣን ምሕረት የሌለው ለራሱም ጭምር ነውና የጸጸት ምክንያትን አሳይቶ አያውቅም። ስለዚህ ጥያቄው መሆን ያለበት እግዚአብሔር ሰይጣንን ለምን ይቅር አይለውም ሳይሆን ሰይጣን ለምን እግዚአብሔርን ይቅር በለኝ አይለውም ነው። ዲያብሎስ በሰው ልጅ ላይም ሲቀልድ ከሚያደርጋቸው ነገሮች መካከል ራሱን እንደተበዳይ መሳልና የሰው ልጆች የእርሱ ተቆርቋሪ እንደሆኑ ማድረግ በመሆኑም ሰይጣን እንዲያው ዝም ብሎ የሚያዝናናቸው አንዳንድ ሰዎች
ተፈጥረዋል። ከዚህም በተጨማሪ ራሱን ከማድረጉ እንደተሻለ የመላእክት ሰራዊት አባል ሳይሆን ከእግዚአብሔር በተቃራኒ የቆመ ሌላ አምላክ አድርጎ ራሱን በማግዘፉ በብዙ ሰው ልብ የውሸት የምንትዌ ምስል ተክሏል። ሰይጣን የእግዚአብሔር አቻ ተገዳዳሪ ኃይል ሳይሆን ከመላእክት ሰራዊት መካከል የነበረ ከክብሩ የተዋረደ መልአክ ብቻ ነው። ሲኦልም የሰይጣን እስር ቤቱ እንጂ ግዛቱ አይደለም። አንዳንድ ሰዎች ደግሞ እግዚአብሔር ለምን ጨርሶ ሰይጣንን አያጠፋውም? እርሱ ከጠፋ ሁሉም ችግር አብሮ ይጠፋ የለምን ብለው ይጠይቃሉ። እግዚአብሔር ይህንን ማድረግ የሚችለው ቢሆንማ የማያደርጋቸው አምላካዊ ምክንያቶች አሉት። እግዚአብሔር የተቃወሙትን ሁሉ ከመኖር ወደ አለመኖር ብንትን አድርጎ የሚያጠፋቸው ቢሆን ኖሮ እርሱን ማምለክ የምርጫ ጉዳይ ሳይሆን የህልውና ጉዳይ ይሆናል። የቀሩት መላእክትም እግዚአብሔርን በማመን የሚያጸኑት በፍላጎታቸው ሳይሆን እንደ ሰይጣን ጨርሶ ላለማጥፋት ፈርተው በሆነ ነበር። ከዚህ ውጪ ሰይጣን አጋንንቱን ፍርድ የሚጠብቁ ኃጢአት ያደረጉት መላእክት ናቸው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 ኃጢአትን ያደርጉ ሁሉ ወዲያውኑ እልም አድርጎ ሊያጠፋ ፈቃድ ከሆነ ይህ አሰራር ፈቃድ በሰማይ እንደሆነች እንዲሁም በምድር ትሆን የምንል የሰው ልጆችን ሳይነካን አይተውንም። እግዚአብሔር በምድር ላይ በደለኞችንና የካዱትንም ሁሉ ጨርሶ ላጠፋቸው እንደማይችል ሁሉ በሰማይ የበደሉትን አጋንንት ከክብራቸው አዋርዶ እስከ ታላቁ ፍርድ ቀን ድረስ ጠብቋቸዋል እንጂ ጨርሶ ህልውናቸውን ላጥፋ አይልም። ይሁዳ ምዕራፍ 2 ቁጥር 6 ወዳቂና ተነሺ እንደ መብረቅ ከሰማይ የወደቀው ሩቅ ወድቁ የተራቆተ የወደቀ የሆነው ዲያብሎስ እርሱን ሰራዊቱ በቀደመው ወራት ያልተሰጣቸውን ሽተው በድለው ከነከዳቸው ከክብራቸውም ተዋርደው ጸጋቸው ተገፎ ወደቁ። እነርሱ ከሰማይ ወደ ምድር በወደቁበትና በተዋረዱበት ወቅት ጨርሶ ከመላእክት ወገን ባልሆነ ሌላ እጅግ ያማረ የተዋበ ፍጥረት በፍጥነት ወደ ፍጹምነት ክብር ሲገሰግስ ሰይጣን ተመለከተ። ወዳቂው ዲያብሎስ ተነሺውን አዳም በክብር ከፍ ከፍ ሲል ተመልክተው በቅንዓት እሳትም ተንገበገቡ። በአምላኩ አርአያና አምሳል የተፈጠረ ከምድር አፈር ተገኝቶ ከመላእክት እጅግ በጥቂትም የሚያንስ ታናሽ ሲሆን ታላቅ የሆነ ግሩምና ድንቅ ፍጥረት ሲያይ የወደቀ መልአክ ተቆጣ። በሰው መፈጠርም ቀና። የሰው ልጅ ከመላእክት በሚያንስ ድካም ስና ተፈጥሮ ታላቅ ክብርን ሲጎናጸፍ ሲያየው በቅናት ተሸነፈ። ሊግደረደረውም የማይችል በፈጣሪው ላይ እንኳን ለመቅናት ድፍረት የነበረው ዲያብሎስ አዳምን ሲያይ ለአንተማ አላንስም የሚል ትዕቢት በቅናት ተነሳ። ጠቢቡ ሰለሞን በጥበቡ ምዕራፍ 1 ቁጥር 24 ላይ በዲያብሎስ ቅናት ሞት መጣ ወደዚህም ዓለም ገባ እንዳለው እርሱ ከመላእክት መካከል ተወርውሮ መጣሉን እያየ ምድራዊ አዳም ቀስ በቀስ ወደ መላእክት ህብረት ሲወጣ ማየት መቋቋም አልቻለም። በሰው ክብር የቀናው ዲያብሎስ እርሱ እንደወደቀ የሰው ልጅ ሊጥል በቁጣ ተነሳ። ወደ ሔዋን መጥቶ ሐሳቢ መስሎ ሲያታልል እንደ እግዚአብሔር እንድትሆኑ ብሎ ዋሻ እንጂ ሰይጣንስ የፈለገው የሰው ልጆች እንደ እግዚአብሔር እንድንሆን ሳይሆን እንደ እርሱ እንድንሆን ነበር። እርሱ አምላክ መሆኑን እንድንሻ እርሱ እንደተዋረደ እንድንዋረድ እርሱ ከስፍራውም እንደተባረረ እንድንባረር እርሱ እንደተራቆተ እንድንራቆት አስቦና አቅዶ ነበረ። ይህንም አሳክቷል። ለእግዚአብሔር ባለመታዘዝ እግዚአብሔር ትሆናላችሁ ሲል አምነን ተቀብለነው እንጂ እርሱስ እየሸነገለን ነበር። እውነት ከአፍ አይወጣም እንጂ እርግጡን ቢናገር ኖሮ ትክክለኛውን ሀሳብ እንደ እግዚአብሔር እንድትሆኑ ከዛፉ ፍሬ ብሉ ሳይሆን እንደ እኔ እንድትሆኑ ከዛፉ ፍሬ ብሉ ነበር። ሊመክረን የመጣው ወዶን ሳይሆን ጠልቶን ነበር። አመፃ ወፀአተ አመዝብቲሃ ያለው ጻድቁ ሄኖክ ይህንን አብራርቷል።
ኃጢአት ከማደሪያዎቿ አጋንንት ተገኘች። ያልወደደችው የሔዋንን የአዳም ልቦና አገኘች። ዝናብ በምድር በዳ ጠል በተጠማች ምድር እንዲኖር እርሷ በእርሷ እንዳደረች ኃጢአትን ከማደሪያዎቿ ከአጋንንትም ተገኘች የሚል ቃል ሰይጣን በራሱ ኃጢአት የፈጠረ ኃጢአትን መሆኑን ያሳያል። ምክንያቱም ድህነት ከድንጋይ ሲጋጭ እሳት እንደሚፈጥር ሰይጣን ኃጢአትን ከራሱ አመነጨ እንጂ እርሱ ያሳተው ሌላ ሰይጣን አልነበረም። ሐሰትን ሲናገር ከራሱ ይናገራል ይላል ወንጌል ሄኖክ ምዕራፍ 12 ቁጥር 3፣ ዮሐንስ ምዕራፍ 8 ቁጥር 30። ሰይጣን ወደ ሔዋን ለማንሳት ሲመጣ በእባብ ስጋ ተሰውሮ ነበር። ይደንቃል። መጽሐፍ ቅዱስን አስተውሎ ያነበበ ሰው ሰይጣን እንዲሁ ሲሽሎከሎክ የሌሎችን አንደበት እየዞረ ሲዋስና ራሱን ሲደብቅ ያገኘዋል። በባቢሎን ንጉሥ ውስጥ ሲሸሽግ፣ በጤሮስ ንጉሥ ውስጥ ሲያድር፣ በፋሪስ መንግስት ላይ ተመስሎ ገብርኤልን ሊቋቋም፣ በምድር በዳ ነፋስ ተመስሎ የኢዮብን ቤት ሲመታና በብሄሞትና ሌዋታን ተመስሎ የኢዮብን ስጋ ከአጥንቱ በፍርሃት ሲያላቅቅ፣ በሐዲስ ኪዳንም አንድ ጊዜ በጴጥሮስ አድሮ አይሆንብህ ሲል፣ አንድ ጊዜ በይሁዳ አድሮ ጌታን ሲሻሻጥ፣ በአይሁድ አድሮ ሲጨክንና ሲገርፍ፣ በብርሃን መልአክ ተመስሎ ራሱን ሲለውጥ፣ በሐናንያ ልብ ገብቶ መንፈስ ቅዱስን ሊያታልል ሲሞክር፣ ጳውሎስን ከአገልግሎቱ ሲዘገይ፣ ለጳውሎስ የሥጋ መውጊያ ሆኖ ጎኑን ሲወጋ፣ የጢሞቴዎስን ሆድ ሲቆርጥ፣ በማይታዘዙት ልጆች ላይ ተቀምጦ ሲሰራ እንዲሁ እንደተወና ዘመኑን ፈጀ። የሚገርመው እኛ አልነቃ አልን እንጂ ሰይጣን ለሄደው ትውልድ ለፈተና የሚቀርብበት መንገድ ብዙ ያልተራራቀና ሔዋን ካሳተበት የፈጣሪ ቅርጽ ብዙም ያልተለየ ነው። በሐዲስ ኪዳን እንኳን ክርስቶስ የእግዚአብሔር ልጅ መሆኑን ገና እርግጠኛ ሆኖ ባላወቀበት ጊዜ በምድር በዳ ሲፈትነው ያቀረባቸው የፈተና ዘዴዎች ሔዋንን ከፈተነበት መንገድ ጋር በጣም ተመሳሳይ መሆኑ ለሰው ልጅ ካለው ንቀት የተነሳ ለፈጣሪ ችሎታ ብዙም እንደማይጨነቅና ተጫዋቾቹን እንጂ ጨዋታውን እንደማይቀይር ያሳያል። ሔዋንን ከዛፉ ፍሬ ብሉ አላት። ክርስቶስም ድንጋዩን ዳቦ አድርገህ ብላ አለው። ሔዋንን ሞትን አትሞቱም ብሎ አበረታታት። ክርስቶስም ወደ ቀናች ራስህን ወርውር፣ መላእክቱን ስለሚያዝዝልህ ሞትን አትሞትም አለው። ሔዋንን የምልሽ ምክር ከሰማሽ እንደ እግዚአብሔር ትሆናላችሁ አላት። ክርስቶስም ወድቀህ ብትሰግድልኝ የዓለም መንግስታትን ሁሉ እሰጥሃለሁ አለው። ሔዋን ድል ተነሳች። ክርስቶስ ግን አሳፍሮ መለሰው። የማቴዎስ ወንጌል ምዕራፍ 1 ከቁጥር 2 እስከ 10። ወዳጄ አንተስ ጋር ሰይጣን እባብ ሆኖ መጥቶ አያውቅም? የግድ እባብ ላይሆን ይችላል፣ ብቻ በሌላ መልክ መጥቶ አነጋግሮ አያውቅም? ከፈጣሪ በላይ ለአንተ አሳቢ ተቆርቋሪ መስሎ ሆድ የሚያስብስህ ሁሉ እመነኝ እባብ ነህ። በህይወትም ውስጥ እግዚአብሔር ከሰጠህ ብዙ ዛፎች ይልቅ የከለከለህን እጽ ነግሮህ አያውቅም? በተሰጠ ብዙ ነገር ከማመስገን ይልቅ የተከለከለውን ትንሽ ነገር አሳይቶ ህይወትን መራራ አድርገህ ከፈጣሪ እንድትጣላ ያደረገህ ሁኔታ ካለ የገነቱ እባብ አንተም ጋር መጥቷል ማለት ነው። በተለይ ኑሮህ ገነታዊ ከሆነና ከተደላደልክ እባብ ወደ አንተ እንደሚመጣ ጠብቅ። የምስጋና ህይወትን ሊነጥቅህና ያጣኸውን ብቻ የሚያሳይ መነጽር ሊያጠልቅልህ ወደ አንተ ይመጣል። ለአንተስ የጋበዘ ዕፀ በለስ ምንድን ነው? አንድ ጊዜ ቀመስኸው እድሜ ልክ የምታለቅስበት ነገር የለም። አትብላ ከተባልከው ነገር ውስጥ መጥቶ እያሳየ ያስመኘህ እንደ ሔዋን ያስጎበኘህ ነገር የለም። ለመብላት የሚያሳሳህ የተተከለ ፍሬ በአንተ ህይወት ውስጥ የለም። ካጠፋ ዛፍ እያየህ በጉጉት የጎመጀህበት ነገር የለም። የእግዚአብሔርን ትእዛዝ እንድትጠራጠርና አስፈላጊነቱ ላይም ጥያቄ እንድታነሳ ያደረገ ፈተና የለም። የሰው ሚስት፣ የሰው ባል፣ የሰው ቤትና ንብረት፣ የሰው እውቀትና ስኬት እያሳየ ያንተ ያልሆነውን እንድትመኝ የሚያደርግ ፈተና በአንተ ህይወት ከመጣ እመነኝ የቀድሞው እባብ ወደ አንተ ጎራ ብሏል።
አንዳንድ ጊዜ ብትበሉ ሞትን አትሞቱም መልካምና ክፉን እንድታውቁ ብሎ የሚለውን ምክር እየሰማን እንኳን የሚናገረን ሰይጣን ሊሆን እንደሚችል አንጠራጠር። ለምሳሌ በድንግልና ለሚኖር ወጣት ለምን ከጋብቻ በፊት ሩካቤ አትፈጽሙም ብሎ ይጠይቀዋል። እስካሁን ድረስ ምንም አያውቅም። እንዲያውም ምን ብሎ ያሸማቅቃል። ባልበላበት አንዲት ፍሬ ምክንያት ያህል ቀምሶ እንደማያውቅ እንዲሰማው ያደርገዋል። እግዚአብሔር እኮ ከዝሙት ሽሽ፣ ዝሙት የሰውነትን መቅደስ ያፈርሳል ብሏል ብሎ ወጣቱ ይመልሳል። እባብ ይቀጥላል። መቅደሱ ስለሚፈርስ አይደለም፣ ከጋብቻ በፊት ግንኙነት ማድረግ ምን እንደሆነ እንድታውቅ ብሎ ነው ይላል። ባለትዳሮቹንም እስከ ዛሬ ከባልሽ ውጪ ከማንም ጋር ሄደሽ አታውቂም እያለ የማመንዘር ዕፀ በለስ ይጋብዛል። በአንቺ አልተጀመረም እንዴት ይህንን ህይወት እስከ ዛሬ አልቀመሽውም እያለ ያሸማቅቃቸዋል። ከዚህም ሌላ ቀን ኃጢአት ነው ብለው የተከሉትን ፍሬ ተጎምጅተው እንዲቀጥፉና ወደ ኋላ መመለስ በማይችሉበት ትዳራቸው እንዲበላሽ አድርጓል። እስከ ዛሬ ካልቀመስከው እንዴት ታውቃለህ? ምኑን ኖርከው ታዲያ? ምን ችግር አለ? ብታየው እኮ ዓለም ላይ አንድ ጊዜ ብታደርገው አትሞትም ይልሃል በንግግሩ። እንኳን እባብ መሆኑን ካልተጠራጠርክ ምክሩን ሰምተህም የዝሙትን ፍሬ ትበላለህ። እንደ አዳምና ሔዋን ራቁትህን መሆን ትረዳለህ፣ ትሸማቀቃለህ። ከዚህም ሲጫወትብህ ይኖራል። ብዙ ታዳጊ ወጣቶች በዚህ መንገድ ወደ ስካርና ሱስ፣ ወደ አደንዛዥ ዕፅ ባርነት የከተተው ሔዋንን ባናገረበት መንገድ እያናገረ ነው። ሰው ለማወቅ ያለውን ጉጉት በሔዋን የተረዳው ዲያብሎስ ወጣቶችን የገዛ ጓደኞቻቸውን እንደ እባብ እየተጠቀሙ ያገባባቸዋል። እንዲህም የሚለውን ጭፍራ ቤት እስከ ዛሬ አታውቀውም? ይህንን መጠጥ እስከ ዛሬ አልሞከርከውም? ይህንን ዕፅ እስከ ዛሬ አልወሰድህም? ታዲያ አንተ ምኑን ኖርከው? ወጣት አይደለህ እንዴ? እባክህ እግዚአብሔር ከልክሏል፣ ኃጢአት ነው የሚል ነገር የለም። ሞትን እንደሆነ አትሞትም። እስቲ አንድ ጊዜ እየው። ከዛ በኋላ እስከ ዛሬ መቆየትን ይቆጭሃል ብሎ ብዙ የዋሃን ወጣቶችን በማይሸከሙት የመንፈስ ውድቀት ውስጥም ከቷቸዋል። በመጠጥና በሌላ ነገሮች ሱስ ዛፍ ውስጥ ራሳቸውን ደብቀው አዳም ሆይ ወዴት ነህ ብሎ ፈጣሪ ሲጠራቸው ራቁቴን ስለሆንኩ ፈራሁ ተሸሸጉ የሚል የእባብ መርዝ ምስኪን ሰለባዎች ብዙ ናቸው። እግዚአብሔር ግን ወደ አዳም እንደመጣ የእባብን ምክር ሰምተው ወደ ጠፉ ልጆች ሁሉ በፍቅር ፍለጋ ይመጣል። ወደ አዳም ሲመጣ የመጣው የሰው እግር ዳና እያሰማ ነበረ። ነጎድጓድ እያስጮኸ መብረቅ እየወረወረ ዛፎቹን እየገነደሰ በታላቅ ቁጣ ቃል እያስፈራራ አልነበረም። በቁጣቸውም ላይ ፀሐይ አይግባ ያለው አምላኩ አዳም ወደ እርሱ እንዳልመጣ ሲያይ በማታ እርሱ ሊፈልገው መጣ። በመለኮታዊ ክብር ምንድነው እየቀጠቀጠ ሳይሆን የሰው የእግር ኮቴ ድምፅም ወደ እርሱ መጥቶ ጠራው። ወዳጄ ይህን መጽሐፍ ማንበብህ ቁም አድርገህም ያንተን እባብ ያንተን ዕፀ በለስ ለይተህ አስብ። በፍጹም በየትኛውም መንገድ እባብህ በእኔ ህይወት መጥቶ በጭራሽ አያውቅም ካልከኝ ደግሞ ትንሽ ዞር ዞር ብለን አንተነትን ከዚሁም ታሪክ ውስጥም አብረን እንፈልግ። አንተ ለኃጢአትም የገፈፈህ እባብ ባይገጥምህ ምናልባት አንተ በምክርህ እባብ የሆንህበት ሰውስ የለም? እባብ አንተ ሆነስ ቢሆን ያም ባይሆን ሔዋን ሆነ ፍሬ ቀጥፈህ ያበላኸው የኃጢአት ተጋባዥ የለህም? ወይም ፍሬ ሰጥተህ ሳትጠይቅ ወደ አዳም እንደ አዳም የተቀበልሃት ሔዋን የተቀበልኸውን አዳም የለም ይሆን? እባብንም ሔዋንን አዳምን ሆኜ አላውቅም ካልከኝ ግን ያንተን ቦታ ለመጨረሻ ጊዜ ልናገር። ምናልባት ዕፀ በለስ ሆነ ይሆን ብዬ እፈራለሁ። አንተን ለማግኘት ብለው የተማከሩና ከፈጣሪ የተጣሉ በአንተ ተሰናክለው የወደቁ በአንተ ተሰናክለው አምላክን ያጡና የሚማረሩብህ ሰዎች በአንተ ህይወት ካሉ እመነኝ ዕፀ በለስ ነህ ማለት ነው። ሰዎች አንጋጠው እያዩ ሊቀጥፍን የሚሹ የኃጢአት ዛፍ ላይ የተንጠለጠልክ ፍሬ አንተ ነህ ማለት ነው። ጌታ በኢያሪኮ ከዛፍ ላይ በፍቅሩ እንደቀጠፈና ቁመተ አጭር ፍሬ እንደ ዘኪዎስ ከዛፉ ውረድ ብሎ ለቤትህም መዳን ያደረገልህ እንጂ ሌላ ምን እልሃለሁ። ምናልባትም እንደኔ ሁለት
ሁሉም ጋር ራስን አግኝተኸው ይሆን? ሰኞ እባብ፣ ማክሰኞ በለስ፣ ረቡዕ አዳም፣ ሐሙስ ሔዋን እየሆነ ትኖር ከሆነማ እመነኝ ከአዳምና ሔዋን የበለጠ ምሕረትን የምንሻው እኔና አንተ ነን። ኃጢአት ሰርተን ብንሸሸግም ከፈጣሪ ዓይን ግን አንሰወርም። ምክንያቱም የትም ብትደበቅ በምንም አይነት ቅጥል ብትሸነፍ እግዚአብሔር ያይሃል። እርሱ እንደሆነ የእውነቱን ያህል ብትሸሸውም ይከተልሃል። በአዳም ታሪክ የሆነውን ተመልከት። ሰው ከእግዚአብሔር አመልጠዋለሁ ብሎ ቢሸሽ በመጨረሻ እግዚአብሔር ራሱ ሰው ሆነ። አንተ ከእርሱ ስትሸሽ አንተን ሆኖ የሚቀርብህ ጌታን ተመልከተው። ከራሳችን መሸሽ መቼም አንችልምና አምላካችን ከእኛ የሚቀርብ አምላክ ነው። በገነት ዛፎች መካከል እንደነበር አዳም እርቃንህን መሆንህን አስታውስ። እርቃኔንስ አልቀረብሁም ካልህ ደግሞ ጉስቁልና ምስኪንን፣ ድሃ፣ ዕውርን፣ የተራቆትሁ መሆንህን ስለማወቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅህም ተጎናጽፈህ የራቁትንም ማፍረት እንዳይገልጥ ነጭ ልብስን እንድታይ ዓይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እንግዲህ ከወዴት እንደሆነ እባብ ንስሐ ግባ፣ ከበለስ ስር አየሁህ። እባብ ወደ ሔዋን ቀርቦ በእውኑ እግዚአብሔር በገነት ዛፍ ሁሉ ላይ እንድትበሉም አዞሃልና አላት። ጌታችን የሐሰት አባት ብሎ የጠራው ዲያብሎስ በመጽሐፍ ቅዱስ ላይ የተጻፈውን የመጀመሪያው ንግግሩን ሐሰት ነበረ። እግዚአብሔር በገነት ዛፍ ሁሉ አትብሉ አላለም? እንደ አላዋቂ ሆኖ መቅረብ ሰይጣናዊ ስልትም ነውና ጨዋታውን እንዳላወቀም ሆኖ ጀመረ። የእግዚአብሔርን ቃል መለወጥ፣ የተናገረውን ቃል መጨመር፣ መቀነስ፣ ተጠራጥሮ ወይም ማጠራጠር ያን ጊዜ የተጀመረ መንገዱ ነው። እግዚአብሔርም ሁሉን ነገር ከልክሎ ፍጥረቱን መተንፈሻ የሚያሳጣ ጨቋኝ አድርጎ መሰል የዲያብሎስ አካሄድ ነው። ስለነበረን ቆይታ ከልብ አመሰግናለሁ። ቀጣዩን ክፍል በቀጣይ ቪዲዮ እስከምንገናኝ ድረስ አመሰግናችኋለሁ። ሰላምና ጤና ፍቅር ለሁላችሁም። መልካም ጊዜ